ሰበር ዜና ጦርነቱ ድጋሚ ይጀምራል እየተባለና እየተነገረ ይገኛል። በጊዜያዊ አስተዳደሩ የተሾሙት ባለስልጣን በህወሓት ኃላፊዎች ተነሱ። ዶናልድ ትራምፕ ኢራን ለ20 ዓመታት የኒኩለር ፕሮግራሟን ታቁም እያለች ትገኛለች። ውጤታማ የነበረው የትራምፕና የዢ ንግግር በትላንትናው ዕለት ተጠናቋል። ዶናልድ ትራምፕ ከቻይናው መሪ ጋር ኢራን የኒኩለር መሳሪያ እንዳይኖራት ተስማምተናል እያሉም ነው። ለ45 ቀን የተኩስ አቁሙ ከተራዘመ በኋላ እስራኤል በሊባኖስ ላይ ጥቃት ፈጽማለች። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ቶሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ቅዳሜ ግንቦት 8 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረችና እንዴት እንደዋለች እንዲሁም እንዴት እንዳረፋፈረች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም ይህ ወሬ ነጋሪ ነው። ከዓለም ላይ እንዲሁም ደግሞ ከሀገር ቤት ውስጥ የተመረጡ ወሬዎችን ያቀርብላችኋል። እናንተም ሰብስክራይብ እያደረጋችሁ የወሬያችን አድማጮች እንድትሆኑ እጋብዛለሁኝ። በቅድሚያም ከሀገር ቤት ውስጥ ካገኘናቸው ወሬዎች እናልፋለን። ውጥረቱ ከጊዜ ወደ ጊዜ እየባሰ የመጣው የሀገራችን የሰሜኑ ክፍል በተለይ ደግሞ ትግራይ ክልል በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የተሾሙት ጀነራል ገብረ አድሃና ነባሩን መንግስት መልሻለሁ ባለው ህወሓት ከክልሉ የፖሊስ ኮሚሽነርነት የሥራ ኃላፊነት መነሳታቸው እየተነገረ ይገኛል። በመተካቸው ከ2013 ዓመተ ምህረት ክረምት ጀምሮ በአቶ ጌታቸው ረዳ የመሪነት ጊዜ የፖሊስ ኮሚሽነርነት የነበሩት ኮሚሽነር ይህ ደጎ ስዩም ተመልሰው ተሹመዋል። ዛሬ ስራ እንደጀመሩም ለማወቅ ችለናል። ኮሚሽነር ይህ ደጎ ስዩም በኢህአዴግ ጊዜ የአዲስ አበባ ፖሊስ ኮሚሽን በኮሚሽነርነት መርተው እንዲሁም በፌዴራል ፖሊስ ውስጥ በአመራርነት ሰርተው እንደነበርም ይታወሳል። በሌላ በኩል ከቀበሌ እስከ ላይኛው እርከን ያሉ የመንግስት መዋቅሮች ጊዜያዊ አስተዳደር የሚል የደብዳቤ ሄደርና ፎተር እንዲሁም ማህተብ እንዳይጠቀሙ ታዘዋል። ካሁን በኋላ የትግራይ ብሔራዊ ክልል መንግስት በሚል ቀይረው እንዲጠቀሙም ታዘዋል። ሌላኛው ነገር ደግሞ ከመካከለኛው ምስራቅ ሰበር ዜና ተሰምቷል። የኢራን ጦርነት በሚቀጥለው ሳምንት መጀመሪያ ላይ እንደገና ሊጀምር ይችላል ሲል ኒውዮርክ ታይምስ ጠቅሷል። አሜሪካና እስራኤል ጥቃት ለመፈጸም እያዘጋጁ መሆኑን ዘገባው አመላክቷል። ኢራን ለኒኩለር ያበለጸገችውን ዩራኒየም ለድርድር አይቀርብም፣ ለማንም አልሰጥም ማለቷን ተከትሎ አሜሪካ የእግረኛ ጦር ጭምር ልታሰማራ እንደምትችል ዘገባው ጠቅሷል። ዶናልድ ትራምፕ በመጪዎቹ ቀናት በኢራን ላይ ውሳኔ ያስተላልፋሉ ተብሎም እየተጠበቀና እየተሰጋ ይገኛል። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒኩለር ፕሮግራሟን ለ20 ዓመታት የምታቆም ከሆነ እስማማለሁ ማለታቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒኩለር ፕሮግራሟን ለ20 ዓመታት ያህል የምታቆም ከሆነ ምንም ችግር እንደሌለባቸውና በጉዳዩ ላይ እንደሚስማሙ አስታውቀዋል። ይሁን እንጂ ይህ ስምምነት ተግባራዊ ሊሆን የሚችለው የኢራን ቁርጠኝነት እውነተኛና በተግባር የሚታይ ሲሆን ብቻ እንደሆነ በጽኑ ማስጠንቀቃቸውን የዜና ምንጮች እየዘገቡት ይገኛሉ። እጅግ ውጤታማ ነው የተባለው የትራምፕና የቻይናው መሪ የዢ ጂንፒንግ ንግግር ተጠናቋል። ምን አዳዲስ ነገሮች አሉ የሚሉትን እናነሳለን። ወደ ቻይና የተጓዙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2 ቀናት የቆየውን እንዲሁም እጅግ ውጤታማና የማይረሳ ሲሉ የገለጹትን ከፕሬዝዳንት ዢ ጂንፒንግ ጋር የተደረገ ንግግር አጠናቅ ወደ ዋሽንግተን ተመልሰዋል። የቻይና መገናኛ ብዙሃንም የትራምፕን ጉብኝት ታሪካዊና ታላቅ ምዕራፍ ሲሉ ገልጸውታል። መሪዎቹ በሁለት ሀገራት መካከል አዲስ ገንቢ ስትራቴጂክና የተረጋጋ ግንኙነት እንዲኖር መሰረት መጣላቸውን በዘገባው ጠቅሰዋል። በትናንትናው የጉብኝት መጨረሻ ቀን በተሰጠው ጋዜጣዊ መግለጫ መሪዎቹ ስለ ንግድ፣ ኢራንና ሌሎች በርካታ ነገሮች የሁለትዮሽ ንግግር እንዳደረጉም ተጠቅሷል። ሁለቱም ወገኖች ስለ ንግግሮቻቸው ይዘት ዝርዝር መረጃ አልሰጡም። በተለይ የውጥረት ምንጭ ስለሆነው የታይዋን ጉዳይ ምንም ያሉት ነገር የለም። ምንም እንኳ
ፕሬዝዳንት ትራምፕ ወደ ቻይና የተጓዙበት በርካታ የአሜሪካ ቢዝነስ አመራሮች አስከትለው ቢሆንም በጉልህ የሚጠቀስ አንድም የንግድ ወይም የፖሊሲ ስምምነት ላይ አልደረሱም። ቻይና ከጥቅምት ወር አንስቶ ከተለያዩ አገራት ጋር የንግድ ስምምነቶችን ስትፈጽም ነበር። ትራምፕ ሐሙስ ምሽት ጉብኝት ላይ እያሉ በተላለፈ የፎክስ ኒውስ ቲቪ ቃለ መጠይቃቸው ላይ ቻይና የአሜሪካን ነዳጅ እና 200 የቦይንግ አውሮፕላኖችንም ለመግዛት ቃል መግባቷን ተናግረዋል። እስካሁን ግን ከቻይና በኩል ስለዚህ ጉዳይ አስተያየትም ሆነ ምልከታ ምንም ሐሳብም አልተሰጠም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ጉብኝታቸው ላይ አንዱ አጀንዳ የነበረው የኢራን የጦር መሳሪያ በተለይ ደግሞ የኒኩለር አጀንዳ ነበር። ትራምፕ ከቻይናው መሪ ጋር ኢራን የኒኩለር ጦር መሳሪያ እንዳይኖራት ከስምምነት ላይ መድረሳቸውን ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር ትራምፕ የኒኩለር መሳሪያ ሊኖራት እንደማይገባ መስማማታቸውን ተናግረዋል። ፕሬዝዳንቱ የሁለት ቀናት ጉብኝታቸውን አጠናቀው ከመመለሳቸው በፊት በሰጡት ቃለ ምልልስ ላይ ከፕሬዝዳንት ዢ ጋር ሌሎች ሊፈቱት የማይችሉትን በርካታ ችግሮችን ፈተናል ሲሉ ተደምጧል። ዶናልድ ትራምፕ ከቻይናው አቻቸው ጋር በኢራን ጦርነት፣ በታይዋን፣ በንግድና ሌሎች ጉዳዮች ዙሪያ ተወያይቷል። ግን ስለነሱ ብዙ የተባለ ነገር የለም። ዢ ከፕሬዝዳንት ትራምፕ ጋር ስለነበራቸው ውይይቶች በዝርዝር የተናገሩት ነገር የለም። ኢራን የሆርሙዝ ወሽመጥን የዘጋችው የአሜሪካና እስራኤል ውጥረት በመሆኑ ጦርነት ከመከፈቱ በኋላ ነው። የሆርሙዝ ወሽመጥ መዘጋት የዓለም የኢነርጂ አቅርቦት ላይ መስተጓጎልን በመፍጠር የዋጋ ንረት አስከትሏል። የቻይና ውጭ ጉዳይ ሚኒስቴር ለከዚህ ቀደም ባወጣው መግለጫ ይህ መፈጠር ያልነበረበት ግጭት የሚቀጥልበት ምክንያት የለም ሲሉ ተደምጧል። ትራምፕ በፎክስ ኒውስ ሃንቲ ፕሮግራም ጋር ባደረጉት ቃለ ምልልስ ወቅት ቴህራን ላይ ያላቸው ትዕግስት መሟጠጡን ሲገልጹ ከዚህ በላይ ትዕግስት ሊኖረኝ አይችልም፣ ከስምምነት መድረስ አለባቸው ሲሉ በቁጣና በኃይለ ቃል መልእክታቸውን አስተላልፈዋል። የሊባኖስና የእስራኤል ግጭት ለ45 ቀን የተኩስ አቁም ከተራዘመ በኋላ እስራኤል ጥቃት እንደፈጸመች እየተሰማ ይገኛል። አሜሪካ የተኩስ አቁሙ በ45 ቀን መራዘሙን ስታስታውቅ የእስራኤል ጦር 6 ሰዎችን መግደሉን ሊባኖስ ገለጸች። ዋሽንግተን በሁለቱ ሀገራት መካከል የተደረሰው የተኩስ አቁም በ45 ቀን መራዘሙን ይፋ አድርጋለች። የሊባኖስ ጤና ሚኒስቴር በሃሮፍ ከተማ የሚገኘው የሲቪል መከላከያ ማዕከል ጥቃት ከደረሰበት በኋላ አራተኛው የሕክምና ባለሙያ ከፍተኛ ጉዳት እንዳጋጠመው አስታውቋል። አርብ ዕለት የአሜሪካ የውጭ ጉዳይ ሚኒስቴር እስራኤልና ሊባኖስ ለሁለት ቀናት በዋሽንግተን ድርድር ካደረጉ በኋላ የተኩስ አቁሙን ለማራዘም መስማማታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚያዝያ 8 ቀን 2018 ዓመተ ምህረት በሁለቱ ሀገራት መካከል የተኩስ አቁም ስምምነት መድረሱን ይፋ ቢያደርጉም ከሂዝቦላ ጋር የሚደረገው ውጊያ ግን ቀጥሏል። ረቡዕ ዕለት የሊባኖስ ጤና ሚኒስቴር በአገሪቱ ደቡባዊ ክፍል እስራኤል በፈጸመችው ጥቃት 8 ሕፃናትን ጨምሮ 22 ሰዎች መገደላቸውን አስታውቋል። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች። ዓለም እንግዲህ እንደዚህ አረፋፍዳለች። ዓለም እንግዲህ እንደዚህ ውላለች። ይህ ወሬ ነጋሪ ነው። ከዓለም ላይ እንዲሁም ደግሞ ከሀገር ቤት ውስጥ የተመራረጡ ወሬዎችን እያቀረበ ለእናንተ ያደርሳል። እናንተም ሰብስክራይብ እያደረጋችሁ የወሬያችን አድማጮች እንድትሆኑ ስል እየጋበዝኩኝ ለዛሬው ለዕለተ ቅዳሜ ግንቦት 8 ቀን 2018 ዓመተ ምህረት የነበረን ወሬ እነዚህን ይመስላሉ። በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። ጤና ይስጥልኝ።